ኢትዮጵያ አሁን ባለችበት ሁኔታ የምትቀጥል ከሆነ ምን አይነት ሁኔታ ነው ሊፈጠር የሚችለው? ከሰላምና ጸጥታ ሁኔታ ምናልባት በዛ ደረጃ ሊገለጽ የሚችልበት ወይ ደግሞ ተሞክሮ ካለ ወይ ደግሞ እንደ አዲስ ኢትዮጵያ ውስጥ እየተፈጠረ ያለ አዲስ ክስተትም ካለ? አሁን ባለንበት አብይ እንዲቀጥል ከተፈቀደለት እየተባባሰ ነው የሚሄደው። ዘንድሮ ከአምና ይብሳል። አምና ከገዛ በፊቱ ይብሳል። የዛሬ 7 ዓመት ብቻ ሳይሆን ኤቭሪ ይር የሀገሪቷ የጸጥታ የሴኩሪቲ ሁኔታ የኢኮኖሚ ሁኔታ እየተዳከመ እየተመነመነ እየተዳከመ ነው እየሄደ ያለው። በዚህ የሚቀጥል ከሆነ አብይ በሚወርቅበት ናቹራሊ በሚወርቅበት ጊዜ ላይ ሀገርም አብራ የምትፈረካከስበት የመጨረሻው የሚሆንበት እድል በጣም ሰፊ ነው። ወደ ኋላ ያኔ እንግዲህ እሱ ሲመጣ አካባቢ የሚቀርቡ ሰዎች እንደሚያውቁት አንዱ ሁሌ የምለው ነገር there is a chance Abiy could be the last prime minister ለዚህ ሀገር። ምክንያቱም ትሬንዱ ከዛም ግልጽ ነበር። አሁን ደግሞ አይ ቲንክ ለአብዛኛው ሀገራችን ህዝብ ግልጽ ሆኗል። ኢቨን በመንግስቱ ላሉ ሰዎችም ግልጽ ነው። ይሄ ቅድም እንዳልኩህ እስከ 2018 2019 2020 ድረስ ሞተራይዜሽን ይፈጠራል የሚል ክልሎች ይገነጣጠላሉ የሚል ጥርጣሬ እዛ ጋር ተያይዞ የሚመጣ ፖለቲካዊና ፖለቲካው ነበር ሲያሰጋኝ ነበር። አሁን ግን እኔ ጋር ከዛ አልፏል። ሞር የሊቢያ አይነት ችግር ውስጥ እንደምንገባ ነው የምጠራጠረው። ምክንያቱም የተራዘመ አንዱም ኃይል የበላይነት የማይኖርበት አንዱም ክልል ራሱን ችሎ የማይወጣበት አንድ ክልል ራሱ የማይኖርበትና በአንድ ክልል ውስጥ ራሱ ተጻራሪ የሆኑ የታጠቁ ኃይሎች የሚገኙበት ሁኔታ ነው እየተፈጠረ ያለው በአማራ ክልል በኦሮሚያ በተለያየ ኢቭን በስቴት ሴኩሪቲ የስቴት ሴኩሪቲ ሳይቀር ችግር እየገባ ነው። በሚያሳዝን ሁኔታ አይተህ እንደሆነ ድሮ እንግዲህ በቁጥር የሚሄድ ነው የሚመስለው ትግራይ ያለ ከዛ ኦሮሚያ ከዛ አማራ ክልል 1 ክልል 2 ክልል 3 ክልል 4 አልነበሩ። አሁን ክልል 5 ላይ ደረሰ። ሶማሌ ክልል ላይ ደርሷል። አሁን እንደምታየው በ2018 ለውጥ የትግል አቁሞ ገብቶ የነበረው የኦጋዴን ነፃነት ግንባር የሰላማዊ ትግሉን ትቶ ወደ ትግል ተመልሻለሁ እያለን ያለው ኢማጂን ሶማሌ ክልል ሪሌቲቭሊ ሰላማዊ የነበረ ሪሌቲቭሊ ስቴብል የነበረ በታሪኩ ባለፉት 6 ዓመታት ያገኘውን አይነት የተረጋጋ የጸጥታ ሁኔታ አይቶ ማያክል ነው። አሁን ያ ክልል ራሱ ወደ ግጭት እየገባ ነው እየሄደ ያለው። በከፍተኛ ትግል ነፃነት ክልል መሆን የቻለው የሲዳማ ክልልም ወደ ግጭት እየገባበት ያለውና ከፍተኛ ቴንሽን እየተፈጠረ ያለበት ነው በሌሎችም ቦታዎች ማለት ነውና እነዚህ የሴንተሩ መዳከም ነው የሚያሳየው። አየህ የማዕከላዊ መንግስት እየተዳከመ አቅሙ ፊንፊኔ ላይ ብቻ እየተሰባሰበ ፐሪፈሪው ግን እየተላቀቀ መሄዱ ነው የሚያመላክተው። መልካም ጥሩ። አሁን አንተ በገለጽካቸው መንገዶች የብልጽግና ሰዎች አይገልጹ ሀገሪቷ ያለችበትን ሁኔታ እሱን እነሱ የሚናገሩት አሁን አንተ ባለህበትና በምትገልጽበት ሁኔታ ሳይሆን የሚገልጹት በፌሽታና በብልጽግና ላይ እንዳሉ ነው የሚገልጹት። አዲስ አበባን ማሸበረቃቸውን ወይ ደግሞ ፊንፊኔ ማሸበረቃቸውን እንደ ትልቅ ጀብድ አድርገው ነው የሚያነሱት። የህዳሴ ግድብን ዘንድሮ ከ6 ወር በኋላ አጠናቅቃለሁ ብሎ ሪባን እንቆርጣለን ብሎ ጠቅላይ ሚኒስትሩ ፓርላማ ላይ በመናገራቸው የህዳሴ ግድብ አሁን በመጠናቀቁ የብልጽግና ድልና ስኬት አድርጎ ነው የሚገልጹት። ኢሬቻ በፊንፊኔ ማስከበሩና ኢሬቻ በፊንፊኔ ለረጅም ዓመታት ተቋርጦ የነበረ አሁን እዛ መከበር መቻሉ የብልጽግና ትልቅ ድል አድርጎ ነው የሚናገሩት። ብሪክስ ውስጥ ገብተናል ከአገዋ ብንባረርም ስለዚህ ትልቅ ተጽዕኖ ፈጣሪ ከሚባሉ ምናልባት ትልልቆቹ ሀገራት ከኤዥያ ሀገራት ጋር ተሳትፈን እነሱም ቅርብ ናቸው ለኛ ንግዳችንና ማሰራት ይበጀናል። ለዚህም የጠቅላይ ሚኒስትሩም እንዲሁ የብልጽግና ትልቅ ስኬት አድርጎ ነው የሚገልጹት። የገጠር እርሻ ምርታማነት መጨመር ስንዴን ኤክስፖርት እስከማድረግ ደረጃ ደርሰናል ብሎ ነው የሚገልጹት። በርካታ የቱሪስት መስህብ የሆኑ ቦታዎች ላይ ለቱሪስቶች ማረፊያ እንዲሁም እዛ አካባቢ ሰውን እንዲጠቀምበት ሪዞርቶችና ሆቴሎችን ገንብተናል ብሎ ነው የሚገልጹት። አንተ ደግሞ ብልጽግና የደሴት
መንግስት ብቻ ሆናለች። አዲስ አበባ ላይ ያሉ የተወሰኑ ሰዎች በደሴት ደረጃ ነው የሚያስተዳድሯት። የብልጽግና ደሴት ሰዎች ነው ብለህ የምትገልጻቸው በሶሻል ሚዲያም ስትናገር ስትጽፍ እንደከረምከው ሰሞኑንና ሁለቱን ነገሮች እንዴት ነው የምታስኬዳቸው? ብልጽግናዎች የሚሉትንና አንተ የምትመለከታቸውን የብልጽግና ደሴት ምንና ምንድን ናቸው? ወል እንግዲህ ህዝቡን መጠየቅ እኮ ነው። ኢትዮጵያ ዝም ብሎ ሀሳብ እኮ አይደለም። ኢትዮጵያ እኮ ህዝብ ነው አይደለም፣ ሀገር ፊዚካል እኮ ዛሬ አማራ ክልል ውስጥ መንግስት የለም ፕራክቲካሊ። በባህር ዳርና ከተወሰነ ከተሞች ጎንደር የአማራ ክልል ሁለተኛው ከተማ ነው። ጎንደርን ሙሉ እያስተዳደረ አይደለም መንግስት፣ ጎንደር ከተማው ኖት ዞኑ ነው ያልኩት። ኦኬ ቀደም አንድ የለጠፉ ነበር አሁን ሻሸመኔ ለሌሊት ባለስልጣን ሲነጠቅ ነው የሚያድረው፣ ኪድናፕ ሲደረግ ነው የሚያድረው። በየቦታው የስርዓት አልበኝነቱ እየተስፋፋ ነው የመጣው ነው እና የስርዓት አልበኝነቱ እየተስፋፋ የመንግስት አቅም ትግራይ እንደው እንደምታውቀው መንግስት የለም። ሱን በሌሎች ክልሎችም ይሄ ነገር እየተፈጠረ ነው የሚሄደው። እንደም እንዳልኩህ ነው የፖለቲካ ቀውሱ የሴኩሪቲ ቀውስ ፈጥሯል። የሴኩሪቲ ቀውሱ የኢኮኖሚ ቀውስ ፈጥሯል። ዛሬ ኢትዮጵያ ውስጥ ያለው የኢኮኖሚ ችግር ከዚህ ታይቶ ነበረው የሚለውን አይ ቲንክ የኢትዮጵያን ሸማቾች የኢትዮጵያን መንግስት ሰራተኞች በደሞዝ የሚኖረው ገበሬውን መጠየቅ ነው። የማዳበሪያ ዋጋ ከአምና ጋር ሲነጻጸር ከሁለት እጥፍ በላይ ነው ያደገው። የማዳበሪያ ዋጋ አደገ ማለት ገበሬው ወይ ለእርሻ የሚጠቀምበትን ማዳበሪያ መቀነስ አለበት፣ ከቀነሰ ደግሞ የሚያገኘው ምርት ይቀንስበታል። ሶ ኩሙሌቲቭሊ ስታየው የኢኮኖሚ የሴኩሪቲ እና የፖለቲካ ችግሩ እየባሰ ነው የሚሄደው እና እኔ በኩሌ የማየው ካለኝ መረጃ ሌሎችም ያላቸው አናሊሲስ የስርዓት እየተዳከመ መሄድ ነው። አገዛዞች በቅርቡ አንድ ቦታ ስናገር እንዳልኩት ለፕሮፓጋንዳ ቢሉት ችግር የለውም። ይሄንን ኢፍ ህዝብን ለማሳመን ገጽታ ለገጽታ ግንባታ ቢጠቀሙት actually believe it ያምኑታል። ኢትዮጵያ በጣም እያደገች እንደሆነ ኢትዮጵያ በታሪኳ አንድ አይነት ሰላም አግኝታ አታውቅም ብለው እኮ ይደግሩሃል ይለው actually believe it። ምክንያቱም ይሄ ብልጽግና የሚባለው ቴዎሎጂካል አይዲዮሎጂ ችግር አለበት። ፖዚቲቭ ሆነ እስካሰብኩ ድረስ ፖዚቲቭ ነው የምታገኘው የሚል ከሪያሊቲ የሚጋጭ ከእውነታ የሚጋጭ አመለካከት ነው ያለው። the history behind it is fascinating እና ስለ ችግር አሁን አብይም አሁን ኮንቴጂየስ ሆኗል። አካባቢው ያሉትም ልጆች አሁን እንደዛ ሆነዋል። ስለ ችግር ስትነግራቸው መስማት ጭራሽ አይፈልጉም። ስለ ሴኩሪቲ ችግር፣ ስለ ኢኮኖሚ ችግር፣ ስለ ማህበራዊ ችግሮች ስትነግራቸው ደስ አይላቸውም። they like to talk about positive, the power of positive thinking የሚል ነገር አላቸው። እሱ ነው ይዘው የሚሄዱት እና ያምናሉ ማለት ነው። በፖለቲካ ደግሞ there's nothing more dangerous than believing in your own propaganda። ሰዎችን ለማሳመን ፕሮፓጋንዳ የምትጠቀም ከሆነ is one thing። ሰዎችን ለማሳመን የምታምንበት ከሆነ ግን it's very dangerous። እና አሁን የሚታየው ምንድነው ሰውን ለማሳመን ቢሆን የሚናገሩት ኦኬ፣ ግን ራሳቸው መሆኑት ጥሩ። አሁን ደግሞ ምክንያቶቹን እናንሳቸው። አብይ እዚህ ደረጃ የደረሰባቸው ምክንያቶች እናንሳ። ጦረኛ የሆነበትንም እዚህ ደረጃ የሄደበትን ነገር እናንሳ። የመጀመሪያውን ካንተ ልጀምር። በርካታ ሰዎች ወደ አንተ ጣት ስለሚቀስሩ በዛ ጉዳይ ጀዋር መሐመድ በዛን ወቅት በተለይም የተቃዋሚ ፖለቲካ ፓርቲን በሚቀላቀልበት ወቅት አብይ ፕሮቮክ እንዲሆን አድርጓል። ማለት ጀዋር መሐመድ ባለው ተሰሚነትና ድጋፍ የፖለቲካ ፓርቲን የሚቃወም ከሆነ ምርጫ ሳይደረግ ሊሸነፍ እንደሚችል ወይ ደግሞ ምርጫ ከተደረገ ሳይወዳደር ጀዋር እዛ አለ ስለሚባል ብቻ ሊሸነፍ ይችላል ብሎ ስለሚያስብ አግሬሲቭ ሆኖ እርምጃዎችን ለመውሰድ በርካታ ነገሮችን ለማድረግ
እና ጫሉንም ጭምር ገድሎ በዛ ምክንያት ደግሞ እነ ጀዋርን አስሮ ሌሎቹ ላይ የሚፈራቸው ሌሎቹ ኃይሎች የትግራይ ሰዎች ናቸው እነሱ ላይም ጦርነት አውጆ እዚህ ደረጃ ለመሄድ ተገዷል የሚሉ ሰዎች አሉ። ምክንያት ነኝ ትላለህ? አብይ አህመድን ምን እዚህ ደረጃ አደረሰው ትላለህ? እኮ ቅድም ካልከው ጋር ይጋጫል ለመሆን አየህ። ቅድም ምንድን ያልከው የኔ መደገፍ የላምባገነናዊ አዝማሚያው ሚና ካለው እንደገና ደግሞ የኔ መቃወም ደግሞ ሌላ ሚና ፈጠረ ማለት ነው። not really he came with clear idea እኔ እኮ ነግሬያለሁ። ገና ስልጣን ሳይዝ የዲሞክራቲክ ትራንዚሽን ፍላጎትም ግንዛቤውም እንደሌለው በአንድ ፓርቲ መር የሆነው መንግስት ወደ አንድ ግለሰብ መር ፐርሰናሊስቲክ ዲክቴተርሺፕ መቀየር ፍላጎት እንዳለው ለኔ ግልጽ ነበር። and I was right and I was speaking about it. የኔ ወደ ተቃውሞ መግባት ነገሮችን አፋጥሮ ሊሆን ይችላል ኮንትሪቢዩት አድርጎ ሊሆን ይችላል፣ ግን ዋና ምክንያት ነው ብዬ አላስብም። አይ ቲንክ ከትግራይም ጋር ጦርነት እኔ እኮ ወደ ፓርቲ የገባሁት አይ ቲንክ የ2020 መጀመሪያ አካባቢ ላይ ነው፣ ጃንዋሪ ፌብሩዋሪ አካባቢ ይመስለኛል። ባይዘን እኮ እኔም ለብሮ ተቃዋሚ የገባሁት ለውጡ በጥገና ሊመለስ እንደማይችል ለውጡ ከአዲዱ እንደወጣ ገምግሜ ጨርሼ ነው ተቃዋሚ የገባሁት። ወደ ተቃዋሚ መግባት ላስት ሪዞርት የኔ ነው የፖለቲካ ፓርቲ ፍላጎትም አልነበረኝም እንደምታውቀው። ላስት ሪዞርት የመጨረሻ ሙከራ ለማድረግ ነው ወደ ተቃዋሚ የገባሁት። ባይዘን ከትግራይም ጋር ጦርነት የማይቀር ሁኔታ ላይ ተደርሶ ነበረ። ኦሮሚያ ውስጥ ኦልሬዲ ጦርነቱ ተፋፍሞ ነበረ። በአገሪቷ ውስጥ ያሉ ኮንትራዲክሽኖች በሙሉ ተጋልጠው ወደ ግጭት እየተገባበት ሁኔታ ነበር ያለው። ስለዚህ አይ ቲንክ ኢትስ ብዙ ምንትን ማድረግ አይቻልም። ለምንድነው እንደዛ ቢሉ ሰዎች በደንብ እንደው ግልጽ ለማድረግ ያህል መጀመሪያ ሲደግፍ ነበር የነበረው ብልጽግና ወይ ደግሞ የአብይን መንግስት ወደ ብልጽግናም ሳይመጣ በፊት። ከዛ በኋላ አንተ እንድትቀላቀላቸው ሲጠይቁ እንደነበር መጽሐፍ ውስጥም ገልጻል። ከዛ አንተ ጋር መጥቶ ተቀላቀለን ሲል አይ አልቀላቀልህም ስትለው ወደ ፖለቲካ ፓርቲ እንደው ልቀላቀል ነው ስትለው ለእናትህን አማክራት ጭምር እንዳለ ጽፋል መጽሐፍ ላይ። እና በዚህ ሁሉ ልመና ውስጥ አልፈው ወደ ፖለቲካል ፓርቲ መሄድ በጣም ግፊት አድርጎበታል የሚሉ ሰዎች አሉ። ለዛ ነው ይጋጫል ያልከውንም ሐሳብ ከዚህ ጋር ደግሞ ወደዚህ ጋር እየተሳለጠ የሚሄደው። ለዛ ነው ያነሳውልህ። ሎክ በቀላቀሉት ኖሮ እና አይተውት ማለት ነው ብንቀላቀሉት ኖሮ እሱ ወዲና ሜድ ዲፈረንስ አይ ዶንት ቲንክ ለውጥ አይኖረውም። ምክንያቱም ብዙ እኮ ባልደረቦች ተቀላቀሉ አይደለም። በነገራችን ላይ ከአብይ ጋር ተቀላቅሎ የተዋረደ እንጂ ለውጥ ያመጣ ክብርን ያገኘ ሰው አይተህ ታውቃለህ? ነን። ምክንያቱም ከአመራር ባህሪው አንፃር የዛ ጊዜ ይሄን በነገር አሁን የምትለው ነገር እኮ ተከራክረናል ብዙዎቹ ጋር ከመቃወም ይልቅ ጠጋ ብለን ስርዓቱ ገብተን ስርዓቱን ባለን ዕውቀት ባለን ችሎታ ባለን ተሰሚነት ማበረታታት ስህተቶችን ማረም ይሻላል ብለው እኮ ብዙ ምሁራኖች ተቀላቅለዋል። ብዙ የፖለቲካ አመራሮች ብዙ ታጋዮች ተቀላቅለዋል። where are they today? did they really have a positive impact? እና አሁን በገባ ኖሮ ምን ለውጥ ማምጣት ይቻል ነበር? I don't think so። ምንም የሚመጣ ነገር አይኖርም ነበር። እሱ መጨረሻ ላይ at least መጨረሻ ላይ ከጎን ለመመለስ ሞክር ቆየውና ፍለፊቱ መቆሙ ይሻላል የሚለውን መረጡ። it was inevitable